ራያ ላይ ያሉ የሚባሉ ራያን ባህል የሚያስተዋውቁ በዘፈን በተለያየ ነገር በድራማ በውዝዋዜ የሚያስተዋውቁ ልጆች ጋር በጣም ብዙ ባንክ ኢንዱስትሪው ላይ ነው ትልቁ ስራ ያለው ከመጀመሪያው ማለት ነው። አንድ ስራ ስላለኝ ይከለክላል ማለት ነው? አይከለክልም። ዋናው ፍላጎት ካለ መስራት ይችላል። ሶሻል ሚዲያን ለበጎ ነገር መጠቀምና ገንዘብ ማግኘት እንደሚቻል ነው የሚመክረው። ራያ ውስጥ ያለን ዩቲዩበሮች እርስ በርስ የመስራት ነገር ቢኖርም ከዚህም በላይ ማድረግ እንችላለን። ሁላችንም ከዜሮ ነው የጀመርነው አይደለ? ማንም ተነስቶ 100 ሺህ አለኝ 50 ሺህ አለኝ ማለት አይችልም። ከዜሮ ነው መነሻው እና ሁላችሁም እኔ የደሱ ራያ ሚዲያ ሰብስክራይበር የሆናችሁ ተከታይ የሆናችሁ ወዳጅ የሆናችሁ ዛጎል ሚዲያ ነው ሰብስክራይብ እንድታደርጉ ግብዣ። እንግዲህ የባህል ነው የምንሰራው ብለን ዛሬ እንግዲህ በባህል ልብስ አልተገኘሁም፣ ይቅርታ። ሌላ ጊዜ ደግሞ በባህል ልብስ ሰላም ውድ ኢትዮጵያውያን በውጭም በውስጥም ያላችሁ እንዲሁም የዛጎል ቲዩብ ቤተሰቦች እንዴት ናችሁ? ሞገስ ደስዬ ነኝ። እንግዲህ ዛጎል ቲዩብን ሰብስክራይብ ሼር እያደረጋችሁ እንድታበረታቱ በአክብሮት ጠይቃለሁኝ። ዛሬ እንግዲህ ብዙዎቻችሁ የምታውቁት የራያን ባህል እያስተዋወቀ ያለ ጀግና ወንድማችን ከደሱ ራያ ጋር አጭር ያለ ቆይታ ነው። ደስዬ እንኳን ደህና መጣኸኝ። ጥሬን አክብረህ ስለመጣ በጣም የማመሰግነው። አመሰግናለሁ። እስኪ ደሱ ማን ነው? እንዴት ነው አስተዳደጉ? ምን ላይ ነው ያለውን እስኪ ለተመልካቾቻችን አካፍል። እሺ፣ አመሰግናለሁ። እንግዲህ የዛጎል ሚዲያ ቤተሰቦች እንግዲህ ደሱ ማን ነው ያለው፣ ደሱ እንግዲህ ደሱ ራያ ነው የምታውቁኝ በሶሻል ሚዲያ ደሱ ራያ በሚል ነው፣ ወይም በትክክለኛው ስሜ ደሳለ ሞላ እባላለሁ። እንግዲህ ተወልጄ ያደግኩት እዚሁ ራያ ቆቦ ልዩ ቦታው ምናምን ካስፈለገ ሮቢት ነው ተወልጄ ያደግኩት። እንግዲህ እንደ ማንኛውም ልጅ ነው አስተዳደጌ። ራያ ላይ የተወለደ ልጅ ያው እንግዲህ ባህሉ እንዲወድ ተደርጎ ነው የሚያለው። ሽርጥ ለብሰን የባህል ጎንቢሶ እያሰራን ከልጅነታችን እየለበስን ያደግን ልጆች ነን እና ባህላችን ላይ ትልቅ እንትን አለ። አስተዳደጋችን ተጽዕኖ አድርጎብናል እና ባህላችንን የትም ቦታ ሄደን አንረሳም። የራያ ልጆች በአረብ ሀገር በዩኒቨርሲቲ በተለያዩ ቦታዎች እንግዲህ የምናየውም ያንን ነው። ልክ እንደ ማንኛውም የራያ ልጅ ነው እድገቴ ማለት ነው። እና ያው ደሱ እንግዲህ በሃይስኩልም እዚሁ ቆቦ ሃይስኩል ነው የተማርኩት። በዩኒቨርሲቲ እንግዲህ ሐዋሳ ዩኒቨርሲቲ ተምሬያለሁ። በዛም እንግዲህ በዩኒቨርሲቲ ቆይታዬ ብዙ የባህል ስራዎችን ሰርቻለሁ። የምስክር ወረቀቶች አሉ እና እንግዲህ ባህሌን እንዲወድ ትልቁ ነገር የቤተሰቦቼ የነበረው ነገር ነው እና ይህን ይመስላል እንግዲህ። እሺ፣ አመሰግናለሁ ደሱ። እንግዲህ እንደምታውቁት ብዙ ሰብስክራይበር ያለው ልጅ ነው። እንዴት ነው ዩቲዩብ እንዴት ጀመርክ? ማን ነበር የገፋፋ? ምክንያትስ ምን ነበር የሚለው እስኪ ገለጻ አድርግልን። እሺ፣ እንግዲህ ዩቲዩብ የጀመርኩት እንግዲህ እንደ ቀላል ነው ማለት የመጀመሪያው ዩቲዩብ አጀማመሬ ዶክመንቶችን የተለያዩ ቪዲዮዎችን በላፕቶፕ አስቀምጥ ነበረ። በዩኒቨርሲቲ ሃይስኩል የነበርንበትን የባህል የሆኑ ነገሮችን ያስቀምጥኳቸውን ወደ ጉግል ወደ እንትን ላይ ባስቀምጠው መረጃው አይጠፋም በሚል ሁኔታ እዛ ላይ መጫን ጀመርኩ እና እነዛ ቪዲዮዎች ቫይራል መውጣት ጀመሩ። የጫንኳቸው ቪዲዮዎች ቫይራል መውጣት ብዙ ተደራሽነት እና ብዙ ዩቲዩበርም አይታወቅም ነበር ራያ ላይ። ስለዚህ እነዛ ቪዲዮዎች በመጫን እኔ እንደ መረጃ እንዲቀመጥልኝ ነበር። ግን ሚኒመም ሪኳየርመንቶች እያሟሉ ዩቲዩብ በሚፈልገውን ነገር መመሪያዎችን እያነበብኩት ሲሄድ እያሟላው እንደሆነ ሲገባኝ ዩቲዩብ አይነት አልጀምርም። ምክንያቱም ባህሌን በደንብ ማስተዋወቅ እፈልጋለሁ። ስለዚህ ከድሮ ጋር እናወራ ነበር። ከድር ጓደኛዬ ነው። ከድር ራያ ታውቁታላችሁ። ከእሱ ጋር ሆነን ያው እሱም ከድር ራያ ብሎ ጀመረን፣ እኔም ደሱ ራያ ብለን መስራት ጀመርን ማለት ነው። እንግዲህ ከ50 ሺህ በላይ ተከታይ 52 ሺህ ሰብስክራይበር አለው የኔ ቻናል። እንግዲህ እዛ ላይ ስንሰራ ምንድን ነው እንደ ሞቲቬሽን የሆነን ባህላችንን መውደዳችን ነው እዛ ላይ እንድንሰራ ትልቁ አስተዋጽኦ ያደረገልን። በተጨማሪም ደግሞ ራያ ላይ ያሉ የሚባሉ ራያን ባህል የሚያስተዋውቁ በዘፈን በተለያየ ነገር በድራማ በውዝዋዜ የሚያስተዋውቁ ልጆች ጋር በጣም ብዙ ክሎዝ ነኝ አይደል? እነሱ ጋር የሆኑ ስራዎችን ብዙ እሰራለሁ። መላኩ ንጉስ ምሳሌ ታውቁታላችሁ። በጣም ጓደኛዬ በጣም የሚያበረታታኝ ልጅ ነው። ከነሱ ጋር ከነ ፍቅርተ ካሳሁን ጋር
የባህል ቡድኖቹ በሙሉ በጣም በዚህ ላመሰግናቸው ይገባል። ምክንያቱም የተለያየ ስራ ሲኖራቸው ይጋብዙኛል ቪዲዮዎች አብሬ እንዲሰራ እና ባህል ትልቅ አስተዋጽኦ የባህል አምባሳደር የሆኑ ልጆች እኔ ባህል ላይ እንዲሰራ ትልቅ አስተዋጽኦ አድርጎልኛል እና የብዙ ልጆች አስተዋጽኦ አድርጎ ያስባል። በጣም አመሰግናለሁ። እንግዲህ ያው ሌላም ሙያ አለ፣ ሌላም የምትሰራውን ስራ አለ፣ ዩቲዩብም ትሰራለህ፣ ጎን ለጎን ነው የምታስኬደው። እንዴት ነው ሁለቱን አጣምረህ በዚህም በዛኛውም እየሰራ ያለው? እንዴት ጊዜ መጠቀም እንደሚቻል እስኪ የተወሰነ እንግዲህ ምንድነው ሞገሴ፣ ያው እውነት ለመናገር ሶሻል ሚዲያው ላይ የሚያውቁኝ ደሱ ላይ ዩቲዩበር ነው አይደል? ዩቲዩበር ነው ብለው ብዙዎች የሚጠብቁት እንደውም ማለት አለ አይደል ከሶሻል ሚዲያው ውጭ የሚያውቁ ሰዎች በዚህኛው ሙያዬ ደሱ ይሄን ይሰራል እና በዋናነት የባንክ ኢንዱስትሪው ላይ የኢትዮጵያ ንግድ ባንክ 10 ዓመት በላይ ሰርቻለሁ እና የባንክ ኢንዱስትሪው ላይ ነው ትልቁ ስራ ያለው ከመጀመሪያው ማለት ነው። እና ምንድነው ያው ሁለቱንም አብሬ ለማጣጣም ነው የሞከርኩ ያለሁት። በእኔ እንግዲህ በትርፍ ሰዓት የምላትን ቡድን ማንኛውም ሰዓት ትርፍ ሰዓት ካለኝ የተለያዩ ቀረጻዎች፣ የተለያዩ ቪዲዮ ኤዲቲንጎች እየሰራሁ ነው የማሳልፈው። ስለዚህ ያው ጎን በጎን ማስኬድ ይቻላል። እውነት ለመናገር ሜቢ አንዱ ላይ እርግጥ ትልቁን እንትን ብትሰራ የተሻለ ነገር ታገኝበት ይሆናል። ግን እኔ ሁለቱንም ጎን በጎን እያስኬድኩ ነው ያለሁት እና አንድ ስራ ስላለኝ ይከለክላል ማለት ውሸት ነው፣ አይከለክልም። ዋናው ፍላጎት ካለ መስራት ትችላለህ። ስለዚህ እንግዲህ እስከዛሬ በሶሻል ሚዲያ የምታውቁኝ ደሱ ራያ ዩቲዩበር ብቻ ሳይሆን ባንከር ነው። ስለዚህ የባንክ አገልግሎቶችን እንሰጣለን። ባንከር ነው እንግዲህ ደሱ ሙያው ዩቲዩብን እየሰራ ያለ ልጅ ነው። በዚሁ አጋጣሚ ዩቲዩብን ደሱ ራያ ሚዲያ ሰብስክራይብ ሼር እንድታደርጉ በዚሁ መልዕክት እናስተላልፋለን። እንደው እዚህ ጋር ስራ ለሌላቸው ቁጭ ብለው ለሚኖሩ ልጆች ምን ታስተላልፋለህ? እንዴት አሁን ዘመኑ የቴክኖሎጂ ነው። ቴክኖሎጂውን በስልካችን በቀላሉ በስልካችን ተጠቅመን ስራ መስራት የምንችልበት ዘመን ነውና እዚህ ጋር ምን ትላለህ? ያው እንግዲህ ሶሻል ሚዲያን ለበጎ ነገር መጠቀምና ገንዘብ ማግኘት እንደሚቻል ነው የሚመክረው። አንዳንዴ ሶሻል ሚዲያ ምንድነው መሳነፊያም ተደርጎ ይወሰዳል። ስለዚህ ስራ የሌላቸው የስራ እድል ራሱ አለ። አሁን ማንኛውም ፕላትፎርም ቲክቶክም ይሁን ዩቲዩብም ይሁን ፌስቡክ ሁሉም ከፋይ ናቸው በአሁኑ ሰዓት። ምክንያቱም ኮምፒቴሽን ስለሆነ ዩቲዩብ ሲከፍል ቲክቶክም ካልከፈለ ፕላትፎርሙ ወዳቂ ይሆንበታል። በራሱ ካምፓኒ ፌስቡክ እንኳ ራሱ ከቅርብ ጊዜ በኋላ ክፍያዎችን ያመቻቸው እና ሶሻል ሚዲያን በመጠቀም ተከፋይ መሆን ትችላላችሁ። ግን ዋናው ነገር ምንድነው ያን ነገር ለማድረግ በበጎ ነገር ብትታወቁበት ብዬ ነው የማስበው። አንዳንዴ ዝናን ለማግኘት በስድብ በተለያየ ነገር የሚታወቋሉ ነው። ምንም ገንዘብ ቢያመጣ ቢያንስ ለማህበረሰባችሁ ጥሩ ነገር ሰርታችሁ አስተምራችሁ ጥሩ ነገር ተሰርቶ ገንዘብን ማግኘት እንደሚቻል ማወቅ ከተቻለ እና ቲክቶክ ላይ ጊዜያችንን ከምናጠፋ ቲክቶክን መስራት እንችላለን። አሁን ብዙዎቻችን የምናደርገው ቲክቶክ ላይ ራሳችን ስክሮል በማድረግ ነው። ስለዚህ መስራት ይቻላል። በተለይ ስራ አጥ ለሆናችሁ ልጆች የሶሻል ሚዲያ ፕላትፎርም ስራ እድል ይዞ መጥቷል። ስለዚህ ስሩበት ብዬ ነው የማስበው። እኛ ስራ እያለን ተጨማሪ አድርገን መስራት ከቻል ስራ የሌለው ሰው እንዴት መስራት ያገባዋል? ስለዚህ ለወጣቱ ብዬ የምመክረው ምንድነው የእኛ በተለይ አሁን ራያ ውስጥ ታውቃለህ ወደ አረብ ሀገር ስደት በጣም ይበዛል እና ብዙ ወገኖቻችን የምናጣት እና ብዙ ስለ ራያ ተወርቶ የማያልቅ ባህል ነው ያለን። ብዙ ነገር ወደ ገጠሩ ብትወጣ በጣም ለእኛ እንኳ ራሱ የሚገርምን ነገር እናገኛለን አይደል? ባህሉን አወቅነው ብለን። ስለዚህ መስራት ይቻላል፣ ባህላችንን ማስተዋወቅ እንችላለን። እዚህ ተፈጥሯችን ብዙ ነገር አለ። ራያ በጣም ለምለም መሬት ነው። ስለዚህ ስደት ብዙ ጊዜ አልደግፍም እና እዚሁ ሀገራችሁ መስራት ትችላላችሁ። እርስ በርስ መደጋገፍ አለብን ብዬ አስባለሁ። አሁን ራያ ውስጥ ያለን ዩቲዩበሮች እርስ በርስ የመስራት ነገር ቢኖረን ከዚህም በላይ ማድረግ እንችል ነበር። ግን ትልቁ ችግር ሁሉም በግሉ ነው የሚሮጠው እና ሶሻል ሚዲያ አሁን በተለይ ወደ ጉራጌ አካባቢ ያሉ ልጆች ሳይ አንዱን ይዞ ማለት ነገር አለ። ይሄ ነገር እንደ ልምድ ብንወስደው ጥሩ ነው ብዬ ስለማስበው እዚህ ጋር ያቀረቡት እና ሶሻል ሚዲያው ከተደጋገፈ እርስ በርስ እንትን ካለ
ባህላችንን በደንብ ማስተዋወቅ እንችላለን። የባህል አምባሳደር መሆን እንችላለን ብዬ ነው የማስበው እና ወጣቱም እዚህ ጋር ፖዚቲቭሊ ሶሻል ሚዲያውን ለበጎ ነገር ተጠቅሞ የገቢ ምንጭ ማድረግ ይችላል ነው። ደሱ በጣም ነው የማመሰግነው። በጣም ቆንጆ ቆይታ የነበረ ከደሱ ራያ ጋር። በመጨረሻው ያው ደሱ ብዙ ነገር እያገዘኝ ያለ ልጅ ነው። አዲስ ጀማሪ ነኝ። ስለዚህ ስለ ዛጎል ሚዲያ የአንተ ቤተሰቦች ሸር፣ ሰብስክራይብ ቤተሰብ እንዲሆኑ በመጨረሻ የምትለው ነገር ካለ? ግብዣ እውነት ለመናገር ሁላችንም ከዜሮ ነው የጀመርነው አይደለ? ማንም ተነስቶ 100 ሺህ አለኝ 50 ሺህ አለኝ ማለት አይችልም። ከዜሮ ነው መነሻው እና ሁላችሁም እኔ የደሱ ራያ ሚዲያ ሰብስክራይበር የሆናችሁ ተከታይ የሆናችሁ ወዳጅ የሆናችሁ ዛጎል ሚዲያ ነው ሰብስክራይብ እንድታደርጉ ግብዣ ነው። ምክንያቱም እሱም ባህል ላይ ያለው ፍላጎት ነው እንግዲህ ዩቲዩብ እንዲሰራ ሲያማክረኝ እኔ መስራት ከቻለ ባህላችን ተለፍቶ የማያልቅ ነው ብዬ ገፋፋት እና ሁላችሁም ሰብስክራይብ አድርጉት፣ ታሳድጉት። ጥሩ ጥሩ ነገር እንዲሰራ ኮሜንት ስጡት። ያው ኮሜንት ለሰው ልጅ አስፈላጊ ነው ብዬ አስባለሁ። ከኮሜንቶች ተነስቶ ብዙ ነገር መስራት ስለሚቻል በደንብ ኮሜንት ስጡት፣ ይስራ። ሰብስክራይብ አድርጉ። እናንተ አይከፈልም። ሰብስክራይብ ስላደረጉ የሰው ቪዲዮ ስላየሁለት ምን ካምፓኒ ነው የሚቀርበው። ስለዚህ ቅንነት ብቻ ነው የሚያስፈልገው። በተለይ አረብ ሀገር የምትገኙ ኢትዮጵያውያን የራያ ልጆች ወለየዎች ሰብስክራይብ ማድረግ አለባችሁ። እናንተ ጋር ነው ትልቁ እንትን ያለው ፖቴንሻል። ምክንያቱም የእኛ ማህበረሰብ እንደምታውቁት በጣም በአረብ ሀገር በውጭ በአውሮፓም በአሜሪካም ሀገር አሉና በተለይ ክፍያ የምናገኝ እነሱ በሚያዩት እይታ ነው። ኢትዮጵያ የዩቲዩብ ካምፓኒ ባለመሆኗ ኢትዮጵያ ውስጥ የሚታየው እይታ ገንዘብ ምንም ነገር የለም። ምናልባት ቪዲዮዎችን ቫይራል እንዲወጣ ይረዳል፣ ግን ገንዘብ የሚሰራ አረብ ሀገር ያሉ ኢትዮጵያውያን ከልብ ማመስገን አለብን። ደሱ ራያ የምትወዱ የምታደንቁ ዛጎል እንግዲህ ከዚህ በኋላ ሰብስክራይብ አድርጉ። እኔም ሊንኩን ኮሜንት ላይ ያስቀምጥላችኋለሁ። እዛ እየገባችሁ ማግኘት ትችላላችሁ። ቪዲዮውን ሻር አድርጉለት፣ አበረታቱት ነው የመጨረሻ መልዕክቴ። እንግዲህ 50-10 ሊትር አንተ የማይደረስ ነገር የለም ብዬ ስለማስብ ነው። በጣም አመሰግናለሁ ደስዬ፣ በጣም አመሰግናለሁ በእውነት ይህን ያህል እኔን ለማገዝ ከብዙ ቦታ እንትን ብለህ መጥተህ ይህን የመሰለ ቆይታ ስላደረግን በጣም የማመሰግነው። ውድ ቤተሰቦቻችን ልክ እንደ ደሱ እኔንም አበረታቱኝ፣ ሰብስክራይብ ሼር እያደረጋችሁ እናመሰግናለን። ለነበረን ቆይታ ደስዬ ጊዜ ይስጥልኝ። አመሰግናለሁ። በሌላ ቪዲዮ ደግሞ እንገናኛለን። እንግዲህ የባህል ነው የምንሰራው ብለን ዛሬ እንግዲህ በባህል ልብስ አልተገኘሁም፣ ይቅርታ። ሌላ ጊዜ ደግሞ በባህል ልብስ አብረን ተገኝተን እንሰራለን።